ያለምንም ጥርጥር ቤተክርስቲያን ሕያውነቷ ከሚገለጥባቸው ለክርስቶስና ለሰዎች ያላትን ፍቅር ከምታሳይባቸው ተግባራት መካከል አንዱ የወንጌል ስርጭት ነው። ለመሆኑ በወንጌላውያን የሚስዮን ታሪክ ፋና ወጊ ተብሎ ሊጠቀስ የሚችለው ግለሰብ ማን ነው? በእርግጥ መነሻውን ኢትዮጵያ ያደረገ ድንበር ዘለል የወንጌል ስርጭት እንቅስቃሴ አለን? ካለስ ይህንን ሥራ በማዕከላዊነት የሚያስተባብረው አካል ማን ነው? እስከ ዛሬስ ምን ተጨባጭ ሥራ ተከናውነዋል? የተልእኮ ፈተናዎቹስ ምን ይመስላሉ? የዛሬው መሰናዷችን ለእነዚህና መሰል መጠይቆች ሁነኛ ምላሽ አለውና አብራችሁን ቆዩ። በወንጌላውያን የሚስዮን ታሪክ ፋና ወጊ ተብሎ ሊጠቀስ የሚችለው በአፄ ፋሲል ዘመነ መንግሥት ከ1625 እስከ 1660 ዓ.ም እንደመጣ የሚታመነው ጀርመናዊው ፒተር ሄይሊንግ ነው። ፒተር በኢትዮጵያ ቆይቶ በ1644 አካባቢ ወደ አገሩ ለመመለስ በመንገድ ላይ ሳለ ቱርኮች አግኝተው እስልምናን እንዲቀበል ቢያስገድዱትም አሻፈረኝ በማለት አንገቱን ቀልተው ገደሉት። ይህ ሚስዮናዊ በኢትዮጵያ ሳለ የአማርኛን ቋንቋ አቀላጥፎ መናገር ችሎ የነበረ ሲሆን የዮሐንስ ወንጌልን ወደ አማርኛ በመመለስ ለሕዝቡ እንዳበረከተ ታሪክ ዘግቦታል። በወቅቱ የቱርኮች በአካባቢው ማየልና ግብጽ በቱርኮች እጅ መውደቅን ተከትሎ የሚስዮን እንቅስቃሴ ተገድቦ የነበረ ሲሆን የወንጌላውያን ሚስዮናውያን እንደገና ብቅ ማለት የጀመሩት በ19ኛው ክፍለ ዘመን ነበር። ይሁን እንጂ በወቅቱ የነበሩት ነገሥታት ለምሳሌ በሸዋ ንጉሥ አለ ሥላሴና በሰሜን አፄ ቴዎድሮስ ከወንጌል ስብከት ይልቅ የአውሮፓውያኑን ጥበብ፣ የጦር መሳሪያ ሥራና እርዳታን በብርቱ በመሻታቸው ኋላም አፄ ዮሐንስ የወንጌል ሥራውን በግልጽ በመከልከላቸው አገልግሎታቸው አመርቂ ሳይሆን ቀረ። በእርግጥ ሚስዮናውያኑ በቤተ እስራኤላውያንና በኦርቶዶክሳውያን ዘንድ አንዳንድ አማኞችን አፍርተው እንደነበር በመከራ ውስጥ ያበበች ቤተ ክርስቲያን በሚል ርዕስ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በ1990 ዓ.ም ያሳተመችው መጽሐፍ ያስረዳል። በጌታ አዳኝነት አምነው እርሱም መከተል ከጀመሩበት ጊዜ አንስቶ ለስንት ሰዎች የክርስቶስን አዳኝነት መስክረዋል የሚል ጥያቄ ለበርካታ ክርስቲያኖች ቢቀርብ መልሱ ያን ያህል አጥጋቢ ላይሆን ይችላል። አሁን ባለንበት ጊዜ ወንጌል ስርጭት አላስፈላጊ፣ ጊዜ ያለፈበት፣ ለአንዳንዶችም አሳፋሪና አሸማቃቂ ተደርጎ ቢታሰብም የክርስቲያን ዋነኛ ኃላፊነት መሆኑን ዘመን አይሽረውም። ቤተ ክርስቲያን ሕያውነቷ ከሚገለጥባቸው ለክርስቶስና ለሰዎች ያላትን ፍቅር ከምታሳይባቸው ተግባራቷ መካከል አንዱ የወንጌል ስርጭት ነው። የሱዳን ኢንቲሪየር ሚሽን ወይም ኤስአይኤም አመሰራረት የሚጀምረው በ1993 ቶሮንቶ ካናዳ ሲሆን የወንጌል መልእክተኛ የነበሩት የሕክምና ባለሙያው ዶክተር ቶማስ ላምቤ በ1912 ዓ.ም አካባቢ ከሱዳን ወደ ወለጋ በመግባት ሰዮ አካባቢ የሚስዮን ጣቢያ ከፍተው ማገልገል እንደጀመሩ የታሪክ ድርሳናት ያትታሉ። ኤስአይኤም በኢትዮጵያ ውስጥ ወንጌልን ከማሰራጨት አንጻር ቀደምትና ጉልህ ድርሻን የተወጣና እየተወጣ የሚገኝ አገልግሎት ነው። መነሻውን ኢትዮጵያ ያደረገ ድንበር ዘለል የወንጌል ስርጭት በተናጠል እንቅስቃሴ በሚያደርጉ አብያተ ክርስቲያናትና አገልግሎቶች አማካኝነት ከተጀመረ የተወሰኑ ዓመታት ቢያልፉም ይህንን ሥራ በማዕከላዊነት የሚያስተባብር አካል እስካሁን አልነበረም። አሁን ግን በኤስአይኤም ስር የሚገኘውና ከተመሰረተ 12 ዓመታትን ያስቆጠረው ኢስት አፍሪካ ሴንዲንግ ኦፊስ የተሰኘው ተቋም ይህንን ሥራ ለመስራት ጥረት በማድረግ ላይ ይገኛል። እስካሁን ድረስ ከኢትዮጵያ ወደ ውጭው ዓለም የወንጌል መልእክተኞችን የላኩ የቃለ ሕይወት፣ መካነ ኢየሱስ፣ ገነት፣ መሠረተ ክርስቶስና ሌሎችም አብያተ ክርስቲያናት እንዲሁም እንደ ታላቁ ተልእኮ ወይም ግሬት ኮሚሽን ያሉ የወንጌል አገልግሎቶች እንዳሉ የሚናገሩት የኢስት አፍሪካ ሴንዲንግ ኦፊስ ዳይሬክተር የሆኑት አቶ ወርቁ ኃይለማርያም ናቸው። እርሳቸው እንደሚሉት ከሆነ ይህ ተቋም ሚስዮናውያንን 11 ከሚሆኑ የምስራቅ አፍሪካ ሀገራት ወደ ተለያዩ የዓለም ክፍሎች የመላክ ሥራ በማስተባበር ቤተ ክርስቲያን የታላቁ ተልእኮ ኃላፊነቷን እንድትወጣ ድጋፍ የሚሰጥ ነው። የሚስዮናዊው ቅድመ ዝግጅት አንድ ሚስዮናዊ የሚሄድበትን ማኅበረሰብ ባህል፣ አመጋገብ፣ ቋንቋ፣ የሀገሪቱን ሕግና የአካባቢውን ዋና ዋና እምነቶች ማጥናት ቀዳሚ ተግባሩ ነው። ኢስት አፍሪካ ሴንዲንግ ኦፊስ ሚስዮናውያንን የሚልከው አብያተ ክርስቲያናት ያመኑባቸውን አገልጋዮች ከላኩለት በኋላ በቢሮው በኩል አስፈላጊው ማጣራት ከተደረገ በኋላ ነው። ድንበር ዘለል የሚስዮን ስልጠና ቀድመው ያገኙ ሚስዮናውያን
ቅድሚያ እንደሚሰጣቸው የሚናገሩት አቶ ወርቁ አገልጋዮች የባህል ባይተዋርነትና ግራ መጋባት እንዳይገጥማቸው ስለሚሄዱበት አገር ባህልና ቋንቋ ስልጠና እንዲሁም የስነ ልቦና ጥንካሬ እንዲኖራቸው በባለሙያዎች ምክር ከተገቢው የጤና ምርመራ ጋር ይደረግላቸዋል ብለዋል። ሚስዮናውያንን ለመላክ ከ6 ወር እስከ 1 ዓመት ጊዜ ሊወስድ የሚችል ሲሆን ለ6 ወር የሚሆን ቀለብ ከቢሮው እንደሚያገኙ አቶ ወርቁ ያስረዳሉ። በዚህ ሂደትም በአሁኑ ጊዜ አውሮፓና አሜሪካንን ሳይጨምር አፍሪካና እስያ ለሚሄዱ ሚስዮናውያን ለአንድ ሰው በዓመት 250 ሺህ ብር ወይም $12,000 እንደሚያስፈልግ ዳይሬክተሩ ገልጸዋል። የተልእኮው ፈተናዎች በበርካታ አገራት የተሰማሩ ሚስዮናውያን ተግዳሮቶች ናቸው የሚባሉት ከአካባቢው ማህበረሰብ የሚሰነዘር ጥቃት አንዱ ሲሆን ይህም ከነባር እምነቶች ወይም ከንጽረተ ዓለማዊ ልዩነት የተነሳ የሚመጣ እንደሆነ ይታመናል። ከዚህ ሌላ የወንጌል መልእክተኞች ትልቁ ተግዳሮት በአውዳዊነት ምክንያት የሚፈጠር ቀይጣዊነት ችግር ነው። የምስራቹ ቃል የሚያስፈልገውን ዋጋ ተምነው ለተሰማሩት የወንጌል መልእክተኞች እስከ ሕይወት መስዋዕትነት ድረስ ዋጋ ሊከፍሉ እንደሚችሉ ይታወቃል። ኢስት አፍሪካ ሴንዲንግ ኦፊስ እስካሁን ካሰማራቸው የወንጌል መልእክተኞች ውስጥ አንድ ሚስዮናዊ ደቡብ ሱዳን ውስጥ በወባ በሽታ ሕይወቱ ያለፈ ሲሆን በሌሎች አገሮች ግን ይህ ነው የሚባል የጎላ ችግር እንዳልደረሰ የቢሮው ኃላፊው አቶ ወርቁ ይናገራሉ። እንደ ተሳካላቸው በምን እናውቃለን? የሚስዮናውያን ውጤታማነት ምዘና እጅግ ከባድ ነው የሚለው መጋቢ ወንዲፍራው አዲስ ነው። እንደ መጋቢ ወንዲፍራው የወንጌል መልእክተኛው ፍሬ መመዘን ያለበት ለስንት ሰው ወንጌልን አሰማ፣ ስንት ሰው ዳነ፣ በአካባቢው ሁለንተናዊ ለውጥ መጥቷል ወይ በሚለው መሆን እንዳለበት ያስረዳል። መጋቢ ተገኝ ግን በተቃራኒው የሰው ድርሻ ወንጌልን መስበክ ሲሆን ማዳን ግን የመንፈስ ቅዱስ ድርሻ ነው። ስለዚህ አንድ ሰው እጅግ ቢመሰክርም አንድም ሰው ላይድን ይችላል። የሰው ድርሻ በትጋት ወንጌልን ማድረስ ብቻ ነው ሲል በቀላሉ መመዘን ከባድ እንደሆነ ይሞግታል። በእርግጥ የበርካታ ሚስዮናውያን ተግዳሮት ለላካቸው አካል መላክ ያለባቸው የሥራ ሪፖርት ሳይሆን አይቀርም። ምክንያቱም የሪፖርቱ ይዘት በአገልግሎታቸው ቀጣይነት ላይ የራሱ የሆነ ሚና መጫወቱ ስለማይቀር ነው። ከዚህ የተነሳ የተጋነነ ሪፖርት ሲቀርብ አልፎ አልፎ ይስተዋላል። በእርግጥ ለዚህ መፍትሄው እውነተኛ የወንጌል መልእክተኞችን ማሰማራት ነው። ይህ በሚሆንበት ጊዜ የሚስዮናውያኑ ታማኝነት በመጀመሪያ ደረጃ ለላካቸው ቢሮ ሳይሆን ለእግዚአብሔር እንደሆነ የማወቅ መንፈሳዊም ሆነ ሞራላዊ ብስለት ላይ የደረሱ ይሆናሉ። ይህም የአገልግሎቱ የስኬት ጅማሬ ይሆናል። ለጊዜው የሚፈለገው የሰዎች ወደ ክርስቶስ መንግሥት መፍለስና ማኅበራዊ ለውጥ መምጣት ወዲያውኑ ባይታይ እንኳ በሂደት የሚሆነውን በትዕግሥት መጠበቅ፣ መለወጥ ያለባቸው መንገዶች ካሉ እነሱን ማጤንና የመሳሰሉትን ማድረግ የሚስዮናውያኑም ሆነ የሚልካቸው አካል ተግባር መሆን አለበት። የሚስዮናውያኑ መዳረሻና ፍሬ የሚስዮን እንቅስቃሴውን በተመለከተ እስካሁን በኢስት አፍሪካ ሚስዮን በኩል አያሌ ቤተሰቦች ወደ ተለያዩ የአፍሪካና እስያ አገራት የተላኩ ሲሆን በቃለ ሕይወት ዋናው ቢሮ፣ በመካነ ኢየሱስ፣ በመሠረተ ክርስቶስ፣ በገነት ቤተ ክርስቲያን፣ በግሬት ኮሚሽንና በሌሎችም አብያተ ክርስቲያናትና አገልግሎቶች የተላኩት በግርድፍ ግምት ተቋሙ በተመሠረተ በመጀመሪያዎቹ 2 ዓመታት ብቻ ከ50 የማይበልጡ ሚስዮናውያን ተልከዋል ለማለት እንደሚቻል አቶ ወርቁ ኃይለማርያም ይናገራሉ። በተለያዩ አካላት ሚስዮናውያኑ የተላኩባቸው አገራትን በተመለከተ አቶ ወርቁ ሲጠቅሱ ህንድ መጀመሪያው ሲሆን በፓኪስታን ከ60 በላይ የሚሆኑ የቤት ለቤት ቤተ ክርስቲያናት እንደተተከሉ፣ በዛምቢያ የልማድ ክርስቲያን የነበሩ ሰዎች ወደ እውነተኛው ክርስትና እንደተመለሱ፣ በደቡብ ሱዳን በ1 ዓመት ተኩል ውስጥ 5000 ሰዎች ወንጌል ሰምተው 2400 ሰዎች ወደ ጌታ እንደመጡ ገልጸዋል። በአጠቃላይ በዚህ የወንጌል ተልእኮ አማካኝነት እስከ 70 የሚሆኑ ይፋዊና የቤት ለቤት አብያተ ክርስቲያናት እንደተተከሉ፣ ወንጌልን ለብዙ ሺህ ሰዎች የማሰማት ዕድል እንደተፈጠረ፣ ከሰሙት ውስጥም በአጠቃላይ ከ10,000 የማይበልጡ ሰዎች ጌታ ኢየሱስ ክርስቶስን አዳኛቸው አድርገው ማመናቸውን ነው አቶ ወርቁ ለሕንጸት የተናገሩት።
ከዚህም የተነሳ በበርካታ የእስያና አፍሪካ ሀገራት የሚገኙ የአገሬው ተወላጆች ኢትዮጵያውያን የወንጌል መልእክተኞች እንዲመጡላቸው ይጠይቃሉ። ይህም ደግሞ በአካባቢው ካሉ አብያተ ክርስቲያናት እንዲሁም ከሌሎች አገራት ከሚመጡ ሚስዮናውያን ጋር ያላቸው መግባባት፣ የአገልግሎት ውጤታማነት፣ አብሮ የመኖር ባህል እንዲሁም ስነ ምግባራዊነታችን የፈጠረው እንደሆነ ነው የሚያስረዱት። ለኢትዮጵያ ቤተክርስቲያን አንድ እርምጃ ይሆን? የኢትዮጵያ ቤተክርስቲያን ለሌሎች አገሮች ወንጌልን መመስከር መቻሏ አንድ እርምጃ እንደሚሆን ይታመናል። በተለይ የአፍሪካ፣ የእስያና የላቲን አሜሪካ አገራትን በወንጌል ለመድረስ ከፍተኛ ድርሻ የነበራቸው የአውሮፓ አብያተ ክርስቲያናት ከገጠማቸው ውድቀት የተነሳ የወንጌል ኃላፊነት እንደ ኢትዮጵያ ባሉ አገራት ላይ የወደቀ ይመስላል። እንደ መጋቢ ወንዲፍራው አዲስ ከሆነ ሚስዮናውያንን ወደ ተለያዩ አገራት መላክ ለኢትዮጵያ ቤተክርስቲያን እንደ ትልቅ እርምጃ የሚቆጠር ብቻ ሳይሆን የተስፋ ቃል ሙላትም ጭምር ነው። ወንጌልን ከኢትዮጵያ ለዓለም የማድረስ ተልእኮ ኢትዮጵያ የተነገረላት የተስፋ ቃል መፈጸም መጀመሩን ማሳያ ነው ይላሉ መጋቢ ወንዲፍራው። ከአገር ውጪ የሚስዮን ሥራ ላይ ለመሰማራት ራዕይ ያላቸው ወደ 15 የሚጠጉ አብያተ ክርስቲያናትና አገልግሎቶች በመሰባሰብ አብረው እየመከሩ እንደሆነ አቶ ወርቁ ይናገራሉ። ይህ እርምጃ እያንዳንዱ አጥቢያ ቤተ ክርስቲያን ለወንጌል ስርጭት ትልቅ ትኩረት መስጠት እንዳለበት አንዱ ማሳያ ነው። በህንፃ ግንባታ፣ በሙዚቃ መሳሪያና በኤሌክትሮኒክስ ግዢ ላይ ለተጠመደችው የኢትዮጵያ ቤተክርስቲያን ቢያንስ የአስራት ያህል በጀትን ለሚስዮን ጉዳይ መዋል እንደሚገባ ይመክራሉ። አያይዘውም በሐዋርያት ሥራ ምዕራፍ 13 እንደምናገኛት እንደ አንጾኪያ ቤተክርስቲያን የኢትዮጵያ ቤተክርስቲያንም ላኪ መሆን አለባት። ስትልክ ደግሞ እንደ ሐዋርያት ዋናውን ነው መላክ ያለባት እንጂ ሥራ የሌለውን አይደለም ሲሉ አቶ ወርቁ ያሳስባሉ። ዋናውን ነገር ዋና ማድረግ ነው የሚለው አባባል ለእያንዳንዱ አማኝ እንዲሁም ለኢትዮጵያ ቤተክርስቲያን የሚተው ይሆናል። ለመሆኑ የሚስዮን እንቅስቃሴው የሚያመጣውን ሁለንተናዊ ለውጥ ትውልድ እንዴት ይዘክረው ይሆን? ጨርሻለሁ። ሳሙኤል አሰፋ እንደጻፈው። በቸር ያሰንብተን።